1. የሳራም ዕድሜ 127 ዓመት ሆነ። 2. በቂርያትአርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነስ። 3. አብርሃምም ከሬሳው አጠገብ ተነስ። 4. ለኬት ልጆችም እንዲህ ሲል ተናገረ፣ እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። 5. የኬት ልጆችም ለአብርሃም መለሱ አሉትም 6. ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳህን ትቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። 7. አብርሃምም ተነሣ፣ ለምድሩ ሕዝብም ለኬት ልጆች ሰገደ። 8. እንዲህም አላቸው፣ ሬሳዬን ከፊቴ እንድቀብር ከወደዳችሁ ስሙን፣ ከሰዓር ልጅ ከኤፍሮንም ለምኑልኝ። 9. በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የእኔ ርስት እንዲሆን። 10. ኤፍሮንም በኬት ልጆች መካከል ተቀምጦ ነበር። የኬት ሰው ኤፍሮንም የኬት ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሰለት። 11. አይደለም ጌታዬ ስማኝ፣ እርሻውን ሰጥቼሃለሁ፣ በእርሱም ዳር ያለውን ዋሻ ሰጥቼሃለሁ፣ በወገኔ ልጆች ፊት ሰጥቼሃለሁ፣ ሬሳህን ቅበር። 12. አብርሃምም በአገሩ ሰዎች ፊት ሰገደ። 13. የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ነገሬን ትሰማ ዘንድ እለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከእኔ ዘንድ ውሰድ፣ ሬሳዬንም በዚያ እቀብራለሁ። 14. ኤፍሮንም ለአብርሃም እንዲህ ሲል መለሰለት። 15. ጌታዬ ሆይ እኔን ስማኝ፣ 400 ሰቅል ዋጋ ምድር በእኔና በአንተ መካከለ ምንድር ነው? ሬሳህንም ቅበር። 16. አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬት ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው፣ ብሩም ለመሸጫ ለመለወጫ የሚተላለፍ ነበር። 17. በመምሬ ፊት ያለው ባለድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። 18. እርሻው በእርሱም ያለው ዋሻው በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬት ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። 19. ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። 20. እርሻውና በእርሱ ያለው ዋሻው በኬት ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና።